በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ መምህር ፊደለወርቅ ገበየ እባላለሁ። የባህል ሐኪም ነኝ። ዛሬ መናገር የምፈልገው ስለ ጥበብ ነው። ጥበብ እንግዲህ ዘርፈ ብዙ ናት። ሁላችን የየራሳችን እውቀት የየራሳችን ጥበብ አለን። ራሳችን የምንመራበት፣ ቤተሰብን የምናስተዳድርበት፣ ከአካባቢያችንና በሰፈራችን የምንኖርበት ባህል አለን። ለሀገር የሚጠቅም አልፎ ተርፎ ለዓለም የሚበጅና ዓለምን የሚያሻግር የራሳችን ጥበብ ሊኖርችን ይችላል። ነገር ግን በሁሉ ነገር ሙሉዎች አይደለንም። ሌላውኛው እኛን ያግዘናል፣ እኛ ደግሞ ለሌላው ትሩፋት እንሆናለን እንጂ ሁሉን ነገር በራሳችን የምናከናውን ሁሉን ነገር በራሳችን የምንፈጽም ሰዎች አይደለንም። በቀላሉ እንኳን ብናየው ገበሬው እርሻ ያርሳል፣ ጉልጓሉ ይጎለጉላል፣ አረም ያርማል፣ አጨዳ ያጭዳል፣ እህል ይከምራል፣ ያንን ይወቀዋል፣ የወቃውን ገለባውን ከምርት ለይቶ ወደ ጎተራ ይጨምረዋል። ያንን ደግሞ ፈጭታ እንጀራ ጋግራ ወጥ ሰርታ ጠላ ጠምቃ ጠጅ ጥላ አረቄ አውጥታ ምግበ ስጋን የምትሰጠንም ጥበበኛ ናት። ድንጋይ የሚፈልጠው መሰረት የሚያወጣው ግድግዳ የሚገደግደው ምርጌት የሚመርገው ጣራ የሚደመድመው እሱም ጥበበኛ ነው። ስዕል የሚስለው ቀለም የሚበጠብጠው ብራና የሚፈካው ፊደል የሚቀርጸው እሱም ጥበበኛ ነው። ማሲንቆ የሚመታው በገና የሚደረድረው ዋሽንት የሚነፋው ክራር የሚቃኘው ይህ ሁሉ ጥበበኛ ነው። ስር የሚምሰው ቅጠል የሚበጥሰው ፍሬ የሚሰበስበው አበባ የሚያዘጋጀው ይህን ሰብስቦ መድኃኒት ቀምሞ ቁስለ ስጋን የሚያክመው የባህል ሐኪም ጥበበኛ ነው። ብረት የሚያቀልጠው ቅርጽ የሚሰራው እሱም ጥበበኛ ነው። ይህ ሁሉ ጥበበኛ ይህ ሁሉ አዋቂና በሌላው ዘርፍ ያሉት አዋቂዎችም ለእኛ ኑሯችንን የሚያቀሉልን ብቻ ሳይሆኑ ኑሯችንን የሚያሻግሩን ሁሉ ጥበበኞች ናቸው። በመሆኑም አንዱ ለራሳችን የሚጠቅም ሲሆን እኛ ደግሞ ለሌላው የምንጠቅመው እውቀት እንጂ በግላችን ሁሉን ነገር ፈጽመን ሁሉን ነገር አድርገን ሁሉን የምንጨርስ ሰዎች አይደለንም። ስለዚህም ጥበባችን ለሌላው የሚጠቅም ሌላኛው ጥበብ ደግሞ ለእኛ የሚጠቅመን ነው። በዚህም የምንመካበት ነገር የለም። ምክንያቱም ማንም የሚመካ ቢኖር እሱ በእግዚአብሔር ይመካ ይላል። ጥበብ ማለትስ ምን ማለት ነው ያላችሁ እንደሆነ ጥበብ ማለትማ ሰውን የምናከብርበት፣ ሰውን የምንወድበት፣ በጥበባችን የማንመካበት፣ አንዱን የማንንቅበት፣ ሌላውን የምናከብርበት አይደለም። በሁሉ ነገራችን ከሰው ጋር በህብረት የምንኖር በፍቅር የምንኖርበት ነው። ለዚህም ነው ታላቁ ሰው የእግዚአብሔር ሰው ቅዱስ ዳዊት በመዝሙረ ዳዊት ምዕራፍ 110 ቁጥር 10 ላይ ቀዳሚያ ለጥበብ ፈሪሃ እግዚአብሔር ይላል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ታላቁ ሰው ሰለሞን ጥበበኛውም በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ መጀመሪያው እግዚአብሔርን መፍራት ነው ይላል። እግዚአብሔርን የሚፈሩ ሰዎች ጥበብ የሰጣቸውን እግዚአብሔርን ያመሰግኑታል፣ ያከብሩታል፣ ሰውን ይወዱታል፣ ሰውን ያከብሩበታል እንጂ አንዱን ዝቅ ሌላኛውን ከፍ የሚያደርጉበት ምንም አይነት ምክንያት የላቸውም። እናም ጥበብ ማለት ምን ማለት ነው ያላችሁ እንደሆነ ጥበበኛ ሰው ውሳኔ ያለው ሰው የሚወስን እግዚአብሔርን የሚፈራ ሰውን የሚያከብር ተፈጥሮንና ሰውና እግዚአብሔርን በመሃል ሆኖ በመካከል በጎ ሐሳብ እየሰራ ለወንድሙና ለወገኑ በጎ ነገር የሚያደርግ እንጂ በጥበቡ የሚመካና ሌላውን የሚንቅ አይደለም። ስለዚህም ጥበበኛ ማለት እግዚአብሔርን የሚፈራ ሰውን የሚያከብር በሙያው ደግሞ ሙያውን በአግባቡ የሚፈጽም ቅንና ታማኝ የሆነ በእግዚአብሔርና በሰው በተፈጥሮ ላይ አድሎ የማያደርግ በጎ ሐሳብ ያለው ፈሪሃ እግዚአብሔር ያደረበት ነው። አንደበቱን ከሐሰት ሰውነቱን ከኃጢአት የሚጠብቅ በዚህ ሁሉ የማይመካ የሚመካበትን እግዚአብሔርን አምኖ ስራ የሚሰራ ሁሉ እሱ ጥበበኛ ይባላል። አምላካችን እግዚአብሔር ለቅዱሳን የሰጠውን ለአዋቂዎችና ለጥበበኞች የሰጠውን አእምሮውን ልቦናውን ለእኛ ያድለን። ይቆየን።